ጸሎትን ማቋረጥ አንዱን ሰይጣን 7 ማድረግ ነው። ጸሎት እያቋረጠን ላስቸገርን ሰዎች ይህ አስተማሪ ታሪክ ነው። በዜና አበው በጸሎት ሕይወቱ ሁልጊዜ የሚተጋ ወጣት አባት ነበር። ሰይጣን በማያቋርጠው የጸሎት ትጋቱ ቀንቶ ደዌ በሽታ መጣበት። ቆሞ እንዳይጸልይ አደረገው። እርሱ ግን ቁጭ ብሎ ጸሎቱን ቀጠለ። እንዳይቀመጥ አደረገው፣ አሻሻለው በሽታውን። ይህም አባት ፈተናው ገብቶ ስለነበር ተኝቶ መጸለይን ገንዘብ አደረገ። ፈታኙ እስኪሰለቸው ድረስ በብዙ ፈተና ታገለው። ሊሸነፍ ባለመቻሉ ሰይጣንም ስንቱ ከጸሎት ተራብቶ ቁጭ ብሎ የሚውል ሰው ባለበት ዘመን ላይ ምን አታገለኝ፣ ከዚህ ሰው ጋር ሌሎች ላይ ሄጄ አላድረም ብሎ ትቶት ሄደ። ከተወሰኑ ወራት በኋላ ሰይጣን ይህንን ታላቅ አባት ስንተኛው ማዕረግ ላይ ደርሶ ይሆን ብሎ ሊያየው መጣ። ነገር ግን ይህ አባት ፈተናው ጠፍቶለት ስለነበር ጸሎቱን ትቶ እርሻ ሥራ ላይ ተሰማርቶ አገኘው። ለካ ያን ጊዜ ብቻዬን ነው ላሸንፍ ያልቻልኩት ብሎ 7 ጓደኞቹን ጠርቶ በላዩ ላይ አደረበት። ወዳጅ ሆይ ጸሎትን በምንም ምክንያት ይሁን አታቋርጥ። ጸሎት ማለት እግዚአብሔርን እንድናናግረው የተሰጠ ዕድል ሳይሆን እርሱ እኛን እንዲያናግረን የምንሰጠው ፈቃድ ነው። ጸሎት ጩኸት ነውና መልስ አለው። ጸሎት ንግግር ነውና ማስተዋል አለው። ጸሎት እስትንፋስ ነውና ሕይወት አለው። ጸሎት ካቆምን በኋላ እንደገና ለመጸለይ ስንነሳ ለምን ይመስላችኋል የጸሎት አቅም እያጣን የምንፈተነው ካላችሁኝ፣ አንዱ አጋንንት ከ7 ጓደኞቹ ጋር እየፈተነን ስለሆነ ነው። ጸሎትን ስታቋርጥ አጋንንት በጥፍ ለምን ይበረታል? የማይጸልይ ሰው በሩን ዘግቶ መስኮቱን ከፍቶ የተኛን ሰው ይመስላል። እንደፈለገ እየገባና እየወጣ መመላለሻ አድርጎናል። የሰይጣን ትልቁ ደስታው ጸሎት ያቋረጠን ሰው ማየት ነው። አባ ጊዮርጊስ ዘጋስጫ በአርጋኖን ማርያም ጸሎቱ ይመክረናል። ከሰይጣን ከቶ እንደ ጸሎት ማስተጓጎል የሚወደው የለም። ለምን ካልከኝ ጸሎት ፍላጻ ነውና ዓይኑን ያወገዋል። ከሚጸልይ ሰው አንደበት እሳት ወጥቶ ሰይጣንን ያቃጥለዋል። ሰይጣንም ስለዚህ ከበጎ ሥራ ሁሉ ጸሎትና ትጋትን ይጠላል። ክፉ ቀን ከጸሎት ውጪ መሻገሪያ ድልድይ የለውምና ሚዛናዊ ሕሊና የጸና አቋም እንዲኖረን በዚህ ዘመን አብዝተን እንጸልይ። ቀሪ ዘመናችንን ለጸሎት እናውለው ዘንድ ቸርነቱን በሁላችንም ላይ ያኑርልን። አምላከ ቅዱስ ዮሐንስ መጥምቀ መለኮትና አምላከ ቅዱስ ማርቆስ እርዳታው ጥበቃው አይለየን።